እንደ መንግስት በልዩ ትኩረት ከሚተገበሩ ግቦች መካከል ተረጅነትን ዜሮ ማድረግ አንዱ ነው። በዚሁ መሰረትም የአዲስ አበባ ከተማ አስተዳደር ከተረጅነት ወደ አምራችነት በሚል መርሃ ግብር ዜጎች በስራ ራሳቸውን ቀይረው ከድህነት እንዲወጡ የሚያስችሉ እቅዶችን ነድፎ እየሰራ ይገኛል። በከተማ ደረጃ በምግብ ዋስትና ወይንም ሴፍቲኔት መርሃ ግብር ታቅፈው ለቆዩና ወደ ዘላቂ ልማት መርሃ ግብር ለተሸጋገሩ ነዋሪዎች በ4 ክፍለ ከተሞች የተገነቡ የመስሪያና የመሸጫ ህንፃዎችን መርቀው ስራ ያስጀመሩ ከንቲባ አዳነች አቤቤ በሁለት ዙር በሴፍቲኔት መርሃ ግብር ታቅፈው ከነበሩ ነዋሪዎች 520 ሺህ የሚሆኑትን ማሸጋገር መቻሉን ተናግረዋል። በሴፍቲኔት ፕሮግራም ውስጥ ከ2009 ጀምሮ የታቀፉ የከተማችን ነዋሪዎች ከ500 ሺህ በላይ ይሆናሉ። በሁለት ዙር ማለት ነው። በእነኚህ ሁለት ዙሮች የተለያየ ድጋፎችን በማድረግ በእለት ድጋፍ ብቻ ደግሞ የተገኘውን እድል ማበላሸት ስለማይገባ ወቅታዊ ችግሮችን መሸጋገር የሚያስችል የተለያዩ ስልጠናዎችን በመስጠት በማበረታታት የመስሪያ ቦታዎችን እያዘጋጀን ከዓለም ባንክ ያገኘነውን ድጋፍ ደግሞ ለእለት ጉርስ ብቻ ሳይሆን ለዘላቂ ልማት ለዘላቂ ህይወት መቀየር መዋል እንዲችል ሁለቱን አቀናይተን የእናንተ ጥረት ታክሎበት ወደ 520 ሺህ በላይ የሚሆኑ የከተማችን ነዋሪዎች መሸጋገር ችለዋል። ይሄ ትልቅ ትርጉም አለው። ከድህነት ለመውጣት የምናደርገውን ጥረት በከፍተኛ ሁኔታ ይደግፋል። የሚሰሩ የልማት ስራዎች ውጤታማ ናቸው የሚባሉት በነዋሪው ህብረተሰብ ኑሮ ላይ ተጨባጭ ውጤቶችን ሲያመጡ ነው ያሉት ከንቲባ አዳነች የመስሪያ ቦታ የተመቻቸላቸው ነዋሪዎች ተግተው ወደ ዘላቂ እድገት በመሸጋገር አርአያ ሊሆኑ እንደሚገባ ገልጸዋል። የምንሰራው ስራ ውጤታማ ነው የምንለው በሰው ህይወት ላይ ለውጥ ሲያመጣ ነው። ትላንትና ከነበረው ህይወታቸው እስከ ዛሬ ድረስ የነበረውን መሻሻልና ለውጥ የእናንተ የትላንትናው ህይወትን እና የዛሬውን ለውጥ ማገናዘብ ብቻ በቂ ነው። ጥረት ደግሞ እስከ ተወሰነ ድረስ ሄዶ የሚቆም አይደለም። ዛሬ ይሄን የመሳሰለ የመስሪያ ቦታዎች አግኝታችኋል። ጊዜያዊ አሁን ማቋቋም የሚሆን ድጋፍም አግኝታችኋል። ዘላቂውንም ውጤት የሚያመጣው የእናንተ ጥረት ነው። እቺን አሁን ያገኛችሁትን አስቀድማችሁ ያገኛችሁትን የህይወት ክህሎት፣ ልምድ፣ የቢዝነስ አስተዳደር ስልጠናዎች አንድ ላይ ሁሉንም ደምራችሁ ለዘላቂ ህይወት መሻሻል ስትጠቀሙበት ለራሳችሁ ብቻ ሳይሆን ለከተማችሁ ነዋሪዎች እናንተን መሰል ድጋፍ ለሚሹ በእናንተ ስር የስራ እድልም አግኝተው እንደገና እናንተንም አይተው እንዲበረታቱና እንዲነሳሱ ለማድረግ ትልቅ ውጤት ልታስመዘግቡ ትችላላችሁ። ከፌዴራል መንግስትና ከዓለም ባንክ ትብብር በተገኘ ድጋፍ አሁንም 179 ሺህ የሚሆኑ ዜጎች ድጋፍ የተደረገላቸው እንደሚገኝ የተናገሩ ከንቲባ አዳነች በቀጣይም እነሱን የማሸጋገር ስራ ይሰራል ነው ያሉት። በማክሮ ኢኮኖሚው ማሻሻያ ምክንያት ጫና የሚፈጠርበትን የከተማችን ነዋሪዎች ታሳቢ ያደረገ ፕሮግራም ተቀርጾ በአንድ በኩል በዓለም ባንክ በኩል ያገኘነው ድጋፍ በተጨማሪ መንግስት በጀት መድቦ ሁለቱንም በማቀናጀት ወደ 179 ሺህ የሚሆኑ የከተማችን ነዋሪዎች አሁን በዚህ ፕሮግራም ታቅፈው እየተጠቀሙ ነው የሚገኙት። እነሱንም በዘላቂነት ህይወታቸው እንዲሻሻል ቋሚ የስራ እድል እንዲያገኙ ልክ እንደናንተው ጥረታችንን እንቀጥላለን። እንደናንተው ደግሞ እናሸጋግራቸዋለን። መንግስት ከድህነትና ተረጅነት ለመውጣት በልዩ ትኩረት እየሰራ መሆኑን የተናገሩት በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ዜጎችን ወደ ዘላቂ ልማት ለማሸጋገር በከተማው ትኩረት መሰጠቱን ይናገራሉ። በከተማችን በዝቅተኛ የኑሮ ደረጃ የሚገኙ ነዋሪዎች ከድህነት ለማውጣትና በዘላቂነት ኑሯቸው እንዲሻሻል ለማድረግ ከዓለም ባንክና ከኢትዮጵያ መንግስት በተገኘ የገንዘብ ድጋፍ በመጀመሪያ ምዕራፍ የከተማ ልማት ሴፍቲኔት ምንም መስራት የማይችሉና ተደራራቢ አካል ጉዳት ያለባቸው 19224 በቀጥታ ድጋፍ እንዲሁም በዝቅተኛ የኑሮ ደረጃ የሚገኙ መስራት የሚችሉትን 339699 በአካባቢ ልማት ስራ በማሳተፍ በድምሮ ከ415923 የከተማችን ነዋሪዎች ተጠቃሚ ማድረግ ተችሏል። በ2017 የበጀት ዓመት በርካታ የሴፍቲኔት ተጠቃሚዎች ስልጠና ወስደው በመሸጋገር ሂደት ላይ መሆናቸውንም ነው አቶ ሚሊዮን የገለጹት። በ2017 ዓመተ ምህረት በአካባቢ ልማት ተጠቃሚ የሆኑትን
398 በተጠቃሚ እንዲሁም 31002 በቤተሰብ ተወካይ የተለያዩ የህይወት ክህሎት ስልጠና በመረጡት የሙያ መስክ ቴክኒክና ሙያ ኮሌጆች ገብተው የቴክኒካል ስልጠናዎችን በንግድ እቅድና ገንዘብ አያያዝ ስልጠናዎች በመሰልጠን አዋጪና አቅማቸውን ያገናዘበ የንግድ እቅድ በማዘጋጀትና $600 በወቅቱ የገንዘብ ምንዛሬ ስራ ማስጀመሪያ የድጋፍ ገንዘብ በመስጠት ወደ ስራ ማስገባትና ከድህነት እንዲወጡ እውቀትና ክህሎታቸውን እንዲያሻሽሉ በአመለካከትና በስነ ልቦና ዝግጁ እንዲሆኑና የቁጠባና የስራ ባህላቸው እንዲዳብር በማድረግ ከተረጂነት ወደ አምራችነት ማሸጋገር ተችሏል። ለፕሮጀክቶቹ ስኬታማነት አስተዋጽኦ ላደረጉ አካላትም እውቅና ተሰጥቷል።